ሶስት የታጠቁ የጭነት መኪናዎች ወደ ተለያዩ መጋጠሚያዎች ያመራሉ። ከነዚህ ውስጥ አንደኛው ብቻ 35 ሚሊዮን ዶላር የሚያወጣ ወርቅ ጭኗል። እርሱ ቢሆኑ ይህንን ሀብት በሄሊኮፕተር ጥበቃ ስር እያለ እንዴት ሰርቀው ማምለጥ በቻሉ ነበር? ለተራ ሰዎች ይህ ፈጽሞ የማይቻል ነው። ነገር ግን ለታዋቂ የሌቦች ቡድን ጥቂት ተጨማሪ እቅድ ማውጣት ብቻ ይበቃል። ክዋኔው ይጀምራል። በጆን የሚመራ ባለሙያ ቡድን 35 ሚሊዮን ዶላር ወርቅ ለመስረቅ በማቀድ ቬኒስ ውስጥ ይገኛል። ተለጣፊ ፈንጂዎችን ወደ ካናሉ በማፍሰስ በሮለር በመታገዝ በጣሪያው ላይ በእኩል መጠን ያሰራጩታል። ከዚያ ግንብ ማዶ ከነሱ በላይ ወርቁን የያዘው ካዝና ተቀምጧል። ማፈንደጃው ከተዘጋጀ በኋላ እቅዱ ቀድሞውኑ ግማሽ በግማሽ ተሳክቷል። በአንድ ቅጽበት ካዝናው ይጠፋል። የጥበቃ ሰራተኛው ለማየት በመስኮት ብቅ ሲል ጄሰን ከካናሉ ስር በድንገት ይወጣል። የጠፋው ካዝና እዚያው ስፒድቦት ላይ ተቀምጧል። ጥበቃው ወርቁን መልሶ ለማግኘት ጊዜው የኛ ነው በማለት ወዲያውኑ ማሳደድ ይጀምራል። ነገር ግን በፍጹም ያልጠበቁት ነገር ቢኖር እነሱን አቅጣጫ ማስቀየር የእቅዱ አንድ አካል ብቻ መሆኑን ነው። እውነተኛው ካዝና በጭራሽ አልራቀም። እዚያው ከነሱ በታች በካናሉ ውስጥ ተጭኖ ይገኛል። ሴት ፖሊሶች ወደ ቦታው እየመጡ መሆኑን ያስተውላል። ለማፈግፈግ ከ7 ደቂቃ ያነሰ ጊዜ አላቸው። ጆን የተዋጣለት የቁልፍ ጠጋኝ መሆኑን ያረጋግጣል። በዳይቪንግ ሱት ውስጥ ሆኖ እየሰራ ቢሆንም እንኳ ክህሎቱ በትንሹም ቢሆን አልተነካም። በጣቶቹ ጫፍ ላይ ባለው ደካማ ንዝረት ላይ ብቻ በመተማመን ካዝናውን በቀላሉ ይከፍታል። የወርቅ አሞሌዎቹ የሚያንጸባርቅ ብርሃን ሁሉንም ያስደምማል። ነገር ግን እነሱን ለማደንቅ ጊዜ የለም። ማሸግና ማንቀሳቀስ ቀዳሚ ተግባር ነው። የወርቅ አሞሌዎቹን በአንድ ሰሌዳ ላይ በጥሩ ሁኔታ በመደርደር የፕሮፓልሽን መሳሪያ ያያይዙበታል። ፖሊሶች ወደ ስፍራው ሲደርሱ እነሱ ቀድሞ ከጀልባዎቹ ስር አምልጠዋል። ይህ በእንዲህ እንዳለ መሬት ላይ ጄሰን በውሃው ላይ ድንቅ የማሽከርከር ጥበብ እያሳየ አሳዳጁን የጥበቃ ቡድን ያሞኛል። መላው ቡድን በሰላም ያመልጣል። በአልፕስ ተራሮች ላይ አስቀድሞ በተቀጠረ ተራራ ጫፍ ላይ ተሰባስበው እየጠጡ ያከብራሉ። ስለሚጠብቃቸው መልካም ህይወት ያልማሉ። ሁሉም ሰው በጣም ተደስቷል። እያንዳንዱም የደረሰውን ድርሻ እንዴት እንደሚያጠፋ ያቅዳል። ነገር ግን ሁሉም ሰው ይህንን የመሰለ ሀብት እንዴት እንደሚያጠፋ በሚያስብበት ጊዜ ኖርተን ግን በተለየ ሁኔታ ከሁኔታው ውጭ ይመስላል። በግዳጅ የፊት መግለጫዎቹ ስር አንድ ጥቁር ምስጢር የደበቀ ይመስላል። በእርግጥም ችግሩ በፍጥነት ይመጣል። ከበዓሉ በኋላ ቡድኑ መኪናቸውን እየነዱ ይሄዳሉ። ነገር ግን ተሽከርካሪያቸው በአንድ ግድብ መሃል ላይ ሲደርስ 2 መኪናዎች ከፊትና ከኋላ በመዝጋት የማምለጫ ቀዳዳ ያጣሉ። ከዚህ አድብቶ ጥቃት በስተጀርባ ያለው በግልጽ ከሃዲው ኖርተን ነው። አስቀድሞ የቀጠራቸው ገዳዮች ጨካኝ ክህደት ይፈጽማሉ። የራሱን ቡድን በመክዳት ኖርተን በሌቦች ዓለም ውስጥ በፍጹም ሊጣስ የማይገባውን ብቸኛ ሕግ ጥሷል። ስቲቭ፣ ልትሄድ የምትችልበት ወይም የማናገኝበት ቦታ የለም፣ ያንን ታውቃለህ ይላል ጆን። ይህ ምናልባት ትክክል ሳይሆን አይቀርም ሲል ኖርተን ይመልሳል። ጄሰን ፍጥነቱን በመጨመር መከላከያ አጥሩን ሰብሮ መኪናውን በቀጥታ ከታች ወዳለው በረዷማ ሐይቅ ውስጥ ይነዳዋል። ይህም በሕይወት ለመትረፍ ያላቸውን ብቸኛ ዕድል ይጠቀማሉ። ነገር ግን ያኔም ቢሆን ኖርተን ምንም አይነት አደጋ ለመጋፈጥ ፈቃደኛ አይሆንም። AK-47 በመያዝ በሐይቁ ላይ ይተኩሳል። የጆን አስከሬን በውሃው ላይ እስኪንሳፈፍ ድረስ ጥይቶች ያለ ምህረት ይዘንባሉ። ከዚያ በኋላ ብቻ ጠመንጃውን አውርዶ በደስታ ይሄዳል። የማያውቀው ነገር ቢኖር በመኪናው ውስጥ የኦክሲጅን ታንክ መኖሩን ነው። ተራ በተራ እየተነፈሱ ተረፊዎቹ በሐይቁ ግርጌ በሕይወት ለመቆየት ችለዋል። መሪያቸው ጆን ሲሞት ማየቱ ማርክን ከቁጥጥር ውጭ ያደርገዋል። በዚህም የሞት የበቀል ጦርነት ይጀምራል። ሙሉ 1 ዓመት የማያቋርጥ ፍለጋ ካደረገ በኋላ ማርክ በመጨረሻ ኖርተን ያለበትን ቦታ ይከታተላል። ወዲያውኑ የጆን ልጅ ሊሳን አግኝቶ ወርቁን ለማስመለስ በበቀል ቡድኑ ውስጥ እንድትቀላቀል ይጋብዛታል። ሊሳ የአባቷን ቁልፍ የመክፈት ተሰጥኦ ፍጹም ወርሳለች። ዘዴዋ ደግሞ ይበልጥ የረቀቀ ነው። 5 ደቂቃ ከሰጧት በዓለም ላይ ያለውን ማንኛውንም ካዝና መክፈት ትችላለች። በአሁኑ ጊዜ ለኤፍቢአይ እየሰራች ቢሆንም የአባቷን ገዳይ ለመበቀል ስታስብ ግን ምንም ሳታመነታ ስልኩን አንስታ ወደ ማርክ ትደውላለች። ሄሎ፣ ወርቁ ሲጠፋ የዚያ ሰው ፊት ምን እንደሚመስል ማየት እፈልጋለሁ። አባቴን ከኔ ወሰደ፣ እኔ ደግሞ ይህንን እወስዳለሁ ትላለች። የበቀል ክዋኔው በይፋ ይጀምራል። ኖርተን ወርቁን ለማንቀሳቀስ እየተዘጋጀ መሆኑን መረጃ ይደርሳቸዋል። በመጨረሻም እድላቸውን አግኝተዋል። በተቀጠረው ቀን 3 የታጠቁ የጭነት መኪናዎች ጎን ለጎን ይወጣሉ። ነገር ግን ከነሱ መካከል አንደኛው ብቻ ወርቁን ጭኗል። የትኛው እንደሆነ ማወቅ አለባቸው። የማርክ ዘዴ በጣም ቀላል ነው። ከመኪናዎቹ ውስጥ ዝቅ ብሎ መሬት የነካው ወርቁን የጫነው መኪና ነው። አንድ የቡድን አባል በጎማዎቹ ላይ የኤሌክትሮኒክስ መለኪያ በፍጥነት በመጠቀም ወርቁ በቁጥር 128 መኪና ውስጥ መሆኑን ያረጋግጣሉ። ነገር ግን ዝርፊያውን እንዴት ማከናወን እንደሚቻል እውነተኛው ፈተና ነው። ደረጃ 1 ትራፊኩን መቆጣጠርና ትርምስ መፍጠር። ሃከር ኒክ የትራፊክ ቁጥጥር ማዕከሉን ሙሉ ስርዓት ለማዘጋጋት ብጁ ፕሮግራም ይጠቀማል። አሁን በከተማ ውስጥ ያለው እያንዳንዱ መብራት በኒክ እጅ ነው። አሁን ወደ ግራ እንድትታጠፍ እዘዝሃለሁ። በል ወደ ግራ ታጠፍ። አዎ አደረከው። የታጠቀው የጭነት መኪና 5ቱ ወደ አዘጋጁት ወጥመድ ቀስ ብሎ ይገባል። ደረጃ 2 የጭነት መኪናውን መጥለፍ። ከቀናት በፊት የፈንጂ ባለሙያው በሳብዌይ መተላለፊያ ውስጥ በትክክል የተቀመጠ የጊዜ ፈንጂዎችን አምክኗል። ማርክና ቡድኑ አሁን ወደ ሳብዌይ ሀዲድ ውስጥ ለመግባት 90 ሰከንዶች አሏቸው። አዎ በትክክል ሰምተዋል። ወደ ሳብዌይ ሀዲድ ውስጥ መንዳት።
ባቡሩ ጣቢያው ከመድረሱ በፊት ባለው የመጨረሻ ሰከንድ 3 ሚኒ ኩፐሮች ወደ መተላለፊያ ውስጥ ይሾርካሉ። ኒክ መግቢያውን በመዝጋት ሰብዌውን ይቆም ያደርጋል። የታጠቀው የጭነት መኪና አሁን ወደ አደጋው ቀጠና ገብተዋል። የኖርተን እይታም በዙሪያው ባሉ ህንፃዎች ተከልሏል። የፈንጂ ባለሙያው ቁልፉን ይጫናል። ፈንጂዎቹ ይፈነዳሉ። ጉድጓዱንም አስቀድሞ በተዘጋጀ የብረት ሰሃን ይሸፍኑታል። የታጠቀው የጭነት መኪና በኖርተን አፍንጫ ስር ይጠፋል። ነገር ግን ማርክና ቡድኑ የመኪናውን በሮች ሲከፍቱ ኖርተን በመጨረሻ ሰከንድ ካዝናውን እንደቀየሩ ያውቃሉ። ሊሳ የዚህ አይነቱ ካዝና በበሩ ውስጥ የተገጠመ የብርጭቆ ሰሃን እንዳለው ታስረዳለች። ብርጭቆ ከተሰበረ በሩ ዳግመኛ ሊከፈት አይችልም። ሊሳ ወደ ውስጥ ለመቆፈር ትሞክራለች። በፍጥነት ወደ ብርጭቆ ንብርብር ትደርሳለች። ይበልጥ ጠልቃ ከቆፈረች ብርጭቆ ይሰበራል። በዚህ ጥልቀት በሌለው ቦታ ላይ በመሰማት ላይ መተማመን አትችልም። ቁልፉን ለመስበር ሊሳ ሙሉ በሙሉ በንኪኪ ላይ መተማመን አለባት። የአባቷን ዘዴ ሙሉ በሙሉ ዋርሳለች። በከፍተኛ ጫና ውስጥ ሆና ካዝናውን በተሳካ ሁኔታ ትከፍታለች። በውስጡ በወርቅ የተሞላ ነው። ነገር ግን ለማክበር ጊዜ የለም። የኖርተን ቅጥረኛ ወታደሮች ወደ መተላለፊያው እያመሩ ነው። ቅጥረኞቹ ደርሰው ማሳደድ ሲጀምሩ 5ቱ መኪናዎቹን ጭነው ይጨርሳሉ። ነገር ግን ጄሰን ምንም ፍርሃት አያሳይም። መሪውን በኃይል በማዞር በቀጥታ ከነሱ በአንዱ ላይ ይጋጫል። ከመተላለፊያው እንደወጣ ፍጹም ድሪፍት ያደርጋል። በርህን ክፈት! 5ቱ በሙሉ ፍጥነት በጎዳናዎች ላይ ይከንፋሉ። ማርክ እሱ ኖርተንን አቅጣጫ ሲያስቀይር ሌሎቹ ወደ ባቡር ጣቢያው እንዲያመሩ ይነግራቸዋል። ነገር ግን ከአንድ ድልድይ ስር ሲደርስ ማርክ መንገዱ ዝግ መሆኑን ይገነዘባል። ኖርተን ዘወር ለማለት ያለውን ማንኛውንም እድል ለመዝጋት ሄሊኮፕተር ይጠቀማል። ሌላ አማራጭ የሌለው ማርክ ሁሉንም ነገር ይጋፈጣል። መኪናውን ወደ ኋላ በማስገባት ወደ መወጣጫው ይነዳዋል። መኪናውን ራሱን በመጠቀም የሄሊኮፕተሩን ሮተር ያጠፋል። ከዚያም በፍጥነት ያመልጣል። ያለ ሄሊኮፕተር ኖርተን መከተል የሚችለው በመኪና ብቻ ነው። ማርክ ብዙም ሳይቆይ ጣቢያው ይደርሳል። ሚኒ መኪናውን ወደ ባቡር ፉርጎ በመንዳት ከሌሎቹ 3ቱ ጋር ያመልጣል። ኖርተን ከጥቂት ቅጽበቶች በኋላ ይደርሳል። 4ቱ ሲያመልጡ ይመለከታል። ኮንቴይነር በሩን እንዲከፍትለት ለአንድ ሰው $5000 ጉቦ ይሰጣል። ነገር ግን በሩ ሲከፈት ማርክ ወደ ውጭ ይወጣል። ኖርተን በመጨረሻ ወርቁን መልሶ ማግኘት የሚችል ሲመስለው 2 ሰዎች ከጀርባው ታይተው እዚያው መሬት ላይ ይጥሉታል። ከዚያም ሊሳ ወጥታ ፊቱ ላይ በንዴት ትመታዋለች። ዛሬ አባቷን ትበቃለች። 2ቱ ሰዎች ኖርተንን ይጎትቱታል። አሁን እሱን የሚጠብቀው ሞት ብቻ ነው። ወርቁን የወሰዱት ቡድኖች ግን ባለጸጋና ምቹ ህይወት መኖር ይጀምራሉ። ይህ አስደሳች ፊልም በኢታሊያ